በጣም የሚጨንቀኝ ቤት ውስጥ መቀመጥ ነው። ዋናው ይሄ ጉዳይ ይመስለኛል። የተፈጠርንባትን የምድር አፈር መንካት ግድ ነው ማለት ነው። ቢያንስ እንደው በቀን ቢቻል ከ20 እስከ 30 ደቂቃ መንቀሳቀስ መቻል አለባቸው ነው። የማይታይ ረቂቅ የሆነ ሰማያዊ የመለኮታዊ ጸጋ ምድር ላይ ያርፋል ማለት ነው። ጫማህን አውልቅ ሲባል ትዕቢት ሊሆን ይችላል፣ መጥፎ ስራዎች ሊሆን ይችላል። ያንን ሁሉ ትተግባ ነው። ሁለተኛ ነገሥት 5 ላይ እና ንዕማን የሚባል የሶርያ መኮንን 2 የበቅሎ ጭነት አፈር ስጠኝ አለ። ስለዚህ እግዚአብሔር በረድኤት የሚገለጥባቸው ቦታዎች አሉ ማለት ነው። አንድ ፊደል ቢጎድል ከዲኤንኤ ሰው በዊልቸር ይሄዳል ብለን 7 ኦክቲሊየን ሳተም ይህን ያህል መጠን ያለው ሰው ጤና ለመሆን ባላንስ ፍሪ ኤሌክትሮን ነው የምትረግጠው። ለምን ረግጣለሁ ትለኝ እንደሆነ ብዙ ህመሞች እያጠቁን የመጡት ከዚህ የተነሳ እግዚአብሔር ይላል ለሰዎች 3 ሀብት ሰጠ። አንደኛው ፀሐይ ነው፣ ሁለተኛው አየር ነው፣ ሶስተኛዋ መሬት ናት። ብዙ በሽታዎች ይዞብህ ይመጣል ነው የምንጠቀማቸው ስልኮች፣ ዋይፋዩ፣ ቴሌቪዥኑ፣ ላፕቶፕ፣ ሁሉም ነገር ፍሪ ኤሌክትሮን ልታገኝና ልታጠፋቸው የምትችላቸው ነገሮች አሉ። ብዙ ዓመትም ልትኖር ትችላል። እንደውም ቅዱስ ያሬድ ምን ይላል? ያዕቆብ ድንጋይ ተንተርሶ ተኝቷል፣ ፉል ሙን ላይ ጂም አትሰራም፣ ልበ በሽተኛ መሆን የለብህም። እንግዲህ ዋናው ይሄ ጉዳይ ይመስለኛል። አሁን ዓለም የደረሰበትና የጥንት ሊቃውንቱን እሳቤ ባቀርበው ጥሩ ነው። እሾህም በሾህ ከምድር አፈር ስለሰራን የተፈጠርንባትን የምድር አፈር መንካት ግድ ነው ማለት ነው። መሬቱን ማለት ነው። በጣም ወሳኝ ነገር ነው። ለምሳሌ በመንፈሳዊ አውድን እንየው፣ በስጋው አውድ እንየው፣ በሳይንሱ ምልከታ እንመር። 3 ቦታ እንከፋ። ለምሳሌ የተቀደሱ ቦታዎች ጋር ስትሄድ ጫማህን ከእግርህ ታወጣለህ። በባዶ እግርህ ነው የምትገባው። ምንድን ነው የምትገባው? ለምሳሌ ሙሴን የተቆምክባት ምድር የተቀደሰች ናት፣ ጫማህን ከእግርህ አውልቅ። ኢያሱንም በተመሳሳይ 5ኛው ምዕራፍ ላይ ይመስለኛል አውልቅ ይለዋል። እና ያውልቃል ነው። እና የተቀደሱ ቦታዎች ላይ ጫማ ታወልቃለህ። ምክንያቱም ያ ቦታ በጣም ሳክሪድን የተቀደሰ ነው። የማይታይ ረቂቅ የሆነ ሰማያዊ የመለኮታዊ ጸጋ ምድር ላይ ያርፋል ማለት ነው። እዛ ቦታ ያርፋል። ያም በረከት ትሳተፋለህ ማለት ነው። ሁለተኛ ጫማ ብዙ ቆሻሻዎች ይሸከማል። ምን ይላል? ዓለማዊ ስራዎችን ይወክላል። ጫማህን አውልቅ ሲባል ትዕቢት ሊሆን ይችላል፣ መጥፎ ስራዎች ሊሆን ይችላል። ያንን ሁሉ ትተግባ ነው። ትህትናም ነው። ግን በደንብ አድርገን ስንመለከት የተቀደሰ ቦታ ላይ ተባዶ እግር ይሄዳል ነው። ስለዚህ ቦታው ጭምር ይቀድሰሃል ነው፣ ይነካሃል ማለት ነው። ከምድር አፈር እኮ ነው የተገኘው ነው፣ ይነካሃል። በረከቱን ኃይሉን ታገኛለህ ነው። ለምሳሌ ቅዱስ መጽሐፍ ላይ ያስታውሳለሁ ሁለተኛ ነገሥት 5 ላይ እና ንዕማን የሚባል የሶርያ መኮንን ከለምጹ ከነጻ በኋላ ኤልሳዕን የጠየቀው ጥያቄ አለ እና ከዛ ሀገር 2 የበቅሎ ጭነት አፈር ስጠኝ አለ። ፈቀደለት፣ ይዞት ሄዷል ማለት። ስለዚህ አፈር የተለየ ሳክሪድ ነገር ያለበት ቦታ፣ ምሳሌ እግዚአብሔር ጸጋ የሚሰጥበት ቦታ ሰዎች ጫማቸውን አውልቀው ይገባሉ። ስለዚህ እግራቸው ከወገብ በታች ያለው መሬታዊ ማንነታቸው ያን የተቀደሰ መሬት ይነካዋል። ስለዚህ እግዚአብሔር በረድኤት የሚገለጥባቸው ቦታዎች አሉ ማለት ነው። ግን ወደኛ ራሱ ስንመጣ ለምሳሌ ገበሬዎችን ተመልከታቸው፣ ገዳማውያንን ተመልከታቸው። በጣም ረዥም እድሜ ነው የሚኖሩት። እንደኛ በጣም ብዙ የተጎሳቆለ ጤንነት አያጋጥማቸው። በጣም ጤንነት፣ ምናልባት አይናቸው ከንባብ ብዛት የተነሳ ሊደክም በኩራዝ ሲያነቡ ካልሆነ በስተቀር በጣም ጤነኞች ናቸው። በጣም ጠንካሮች ናቸው። ለምን? ጥንካሬ ወይም የመሬት ኃይል፣ ያን የመሬት ኃይል በባዶ እግራቸው በመሄዳቸው ከመሬት ተቀብለዋል። ስለዚህ ሰዎች በሳር ላይ፣ ሳር ራሱን የቻለ ትርጉም አለው፣ በአፈር ላይ፣ በአሸዋ ላይ፣ በድንጋዮች ላይ ጠንቀቅ ብለው ቢያንስ እንደው በቀን ቢቻል ከ20 እስከ 30 ደቂቃ መንቀሳቀስ መቻል አለባቸው ነው። እንዲህ ሲባል ግን ይሄ ሰው ሰራሽ ንጣፍ ያለ አይደል፣ ኮንክሪቱ ምናምኑ ጥቅም የሌለው። ስለዚህ መሬት ከሆነ መሬት ነው፣ ካልሲም አይጠቅምም። እዚህ ላይ በጣም ወሳኝ ጉዳይ ነው ማነሳው። ከጤንነት አንጻር ግን ሰዎች ሲሄዱ ፍርስራሽ፣ እግራቸውን የሚወጋ ነገር እንዳይኖር መጠንቀቅ የራሳቸው ድርሻ ነው። እግራቸውንም መታጠብ ከዛ በኋላ የራሳቸው ድርሻ ነው። አሁን ይሄ ጥንት የነበረው ልምድ ወደ ሳይንሱ ሲመጣ እጅግ አስገራሚ ነገርን ይዞ መጣ። አሁን ሰው ምንድን ነው ብለህ ስትመለከተው ቁጥርም ነው ፊደልም ነው ምን ያልሆነው አለ።
አንድ ፊደል ቢጎድል ከዲኤንኤ ሰው በዊልቸር ይሄዳል ብለን አይተናል። በተመሳሳይ መልኩ 7 ኦክቲሊየን አተምስ ውስጣችን አለ። ምሳሌ ሰውነታችን የተሰራበት ንጥረ ነገር ይታወቃል። ሃይድሮጅን አለ፣ ኦክሲጅን አለ፣ ካርበን አለ፣ ናይትሮጅን አለ፣ ፎስፈረስ አለ ወዘተርፈ። እንግዲህ 7 ኦክቲሊየን አተም ይህን ያህል መጠን ያለው ፕሮቶንና ኤሌክትሮን ይሸከማል። ስለዚህ በኒውትራል አተም ነምበር ኦፍ ፕሮቶንና ኤሌክትሮን ተመሳሳይ ነው። ስለዚህ ይህንን ያህል ኦክቲሊየን 7 ኦክቲሊየን ኒውትሮንና ኤሌክትሮን የተሸከመ ሰውነት ነው ያለ። በጣም ትልቅ ነገር ነው ይሄ ጉዳይ ማለት ነው። አሁን ሰው ጤና ለመሆን ባላንስ ነምበር ኦፍ ፕሮቶኑ ነምበር ኦፍ ኤሌክትሮኑ ባላንስ ጤንነት አለው፣ ረጅም ዕድሜ ይኖራል፣ ንቁ ነው፣ ፈጣን ነው ወዘተርፈ። ይሄ ባላንስ ሲጓደል ግን ብዙ በሽታ ያጠቃል። ምድራችን ገጿ ማለት ውስጡ አላልኩ፣ ገጿ ደግሞ ኤሌክትሮን ነው፣ ኔጌቲቭ ቻርጅ ነው፣ ኤሌክትሮን ነው። ስለዚህ እንደ አንቲኦክሲደንት ወይም ሴልን ለምሳሌ ከበሽታ ከጉዳት የሚገላከል ነገር አለ አይደለ?